ሰላም እንደምን አላችሁ ውድ ቤተሰቦቼ። በዛሬ ቪዲዮዬ በካናዳን ሀገር ውስጥ ስራ የምታገኙባቸውን ወይንም ደግሞ በካናዳን ሀገር ውስጥ የቪዛ የመኖሪያ ፍቃድ የምታገኙባቸውን ቪዛ እንዲሁም የመኖሪያ ፍቃድ አሊያም ደግሞ ግሪን ካርድ የምታገኙባቸውን ታዋቂ የካናዳ ድርጅቶችን ዛሬ ነግራችኋለሁኝ። በካናዳ በየዓመቱ በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ካናዳ በሙያ ይሄዳሉ። በዚህም ቪዛ ያገኛሉ፣ ግሪን ካርድ ያገኛሉ፣ በካናዳ ውስጥ ኑሯቸውን ይመሰርታሉ። እነዚህን ድርጅቶች ዛሬ እነግራችኋለሁ። እንዴት አፕላይ እንደምታደርጉ የኢሚግሬሽን ሂደቱን እንዴት እንደምታከናውኑም እነግራችኋለሁኝ። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ዛሬው ቪዲዮአችን አለፍን። አንደኛው ሾፕፊ ቴክኖሎጂ ይሰኛል። ሾፕፊ ቴክኖሎጂ ይባላል። ይህ የኢኮመርስ ግዙፍ ድርጅት ነው። በዓለም ዙሪያ ካሉ ሀገራት ሰራተኞችን በማሰባሰብ የሚቀጥር በካናዳን ሀገር ውስጥ የሚቀጥር ድርጅት ነው። ሾፕፊ የሚሰኘው ድርጅት ስሙንም አስቀምጨላችኋለሁ ዲስክሪፕሽን ቦክስ ላይ ገብታችሁ ማየት ትችላላችሁ። አሰራሩ በድረገጻቸው ላይ ትገባላችሁ። በድረገጻቸው ላይ ትገቡና ቪዛ ስፖንሰር እንደሚያደርጉ በግልጽ ይናገራሉ። እነሱ ያስቀመጡት አለ፣ እሱን ታያላችሁ። ሾፕፊ ቴክኖሎጂ ላይ ትገቡና ሾፕፊ ቴክኖሎጂ ብላችሁ ሰርች ብታደርጉ ይመጣላችኋል ብሮዘር ላይ። በድረገጻቸው ላይ እንደገባችሁ የቪዛ ስፖንሰር እንደሚያደርጉ ራሳቸው ይገልጻሉ። ታገኙታላችሁ ማለት ነው። ስለዚህ ይህን እንዳገኛችሁ በዋናነት ለሶፍትዌር ኢንጂነሮችና ለዳታ ሳይንቲስቶች ቅድሚያ እንደሚሰጡ እዛው ላይ ታዩታላችሁ። ሾፕፊ ቴክኖሎጂ ከስሙም እንደምትረዱት ለቴክኖሎጂ ባለሙያዎች የቀረበ የቪዛ ስፖንሰር ነው። ስለዚህ በዋናነት እነዚህ የሚቀጥሩት ምንድን ነው? ሾፕፊ ቴክኖሎጂ በሶፍትዌር ኢንጂነሮች፣ በዳታ ሳይንቲስቶችና በመሰል የቴክኖሎጂ ባለሙያዎች የተመረቁ ወይም ሰርቲፊኬት ያላቸው ሰዎችን ነው የሚቀጥሩ ማለት ነው። ሾፕፊ ቴክኖሎጂ። በሁለተኛ ደረጃ የምናየው በባንክና በፋይናንስ አሰራር ላይ የተመረቁ ወይም ሰርቲፊኬት ያላቸው ሰዎችን ወደ ካናዳ የሚሄዱበት መንገድ ነው። ስኮት ባንክ ይሰኛል። ስኮታ ባንክ ይሰኛል ይህ ድርጅት። ይህ ድርጅት በካናዳ ካሉ ትልልቅ ባንኮች አንዱ ነው። ስኮታ ባንክ በካናዳ ውስጥ ካሉ ትልልቅ ባንኮች አንዱ ነው። ለተለያዩ የፋይናንስ ባለሙያዎች የቅጥር እድል ይሰጣል። ለኢትዮጵያውያን እንዲሁም ለሌሎችም በውጭ ሀገራቶች ላሉ ከካናዳ ውጭ ላሉ የባንክና የፋይናንስ ሰራተኞች የስራ እድል ይሰጣል ማለት ነው። ስለዚህ ሶክታ ባንክ የተሰኘውን ይህንንም አፕላይ ማድረግ ትችላላችሁ። አሰራሩ ግሎባል ታለንት ስትሪም የሚባል አሰራር አለው። ይህንን ግሎባል ታለንት ስትሪም በመጠቀም በውጭ ሀገር ያሉ ጎበዝ ባለሙያዎችን በፍጥነት ወደ ካናዳ በማምጣት በዚህ ነው የሚታወቀው። ታለንትድ የሆኑ በጣም ጎበዝ የሆኑ ግሎባል ታለንት ስትሪም የሚሰኘው አሰራሩ ጎበዝ የሆኑ የባንክ ቤትና የፋይናንስ ሰራተኞችን ወደ ካናዳ የሚያመጣ ድርጅት ነው ወይም የሚወስድ ድርጅት ነው ማለት ነው። ስለዚህ ይህንንም ስኮታ ባንክ የተሰኘውን ይህንን ድርጅትም ብትጠቀሙ ትመክራችኋለሁኝ። ሌላኛው ፒሲኤል ኮንስትራክሽን ይባላል። ፒሲኤል ኮንስትራክሽን፣ ይህ ደግሞ በኮንስትራክሽኑ ዘርፍ የተመረቁ ባለሙያዎችን ወይም ሰርቲፊኬት ያላቸው ባለሙያዎችን የሚወስድ ድርጅት ነው። የግንባታ ሰራተኞችን የሚወስድ ድርጅት ነው። በኮንስትራክሽን ዘርፍ ሰፊ ልምድ ካላችሁ ይህንን ድርጅት ብትጠቀሙ ትመክራችኋለሁኝ። አሰራሩ ሲቪል ኢንጂነሮችን፣ የፕሮጀክት ማናጀሮችንና የተካኑ የግንባታ ሰራተኞችን የግንበኛ ባለሙያዎችን ማለት ነው ከውጭ ሀገር አስመጥቶ ከኢትዮጵያ እንዲሁም ከሌሎች ሀገራቶችም አስመጥቶ ወደ ካናዳ የሚወስድ ድርጅት ነው። ይህንንም ተጠቀሙት። ፒኤልሲ ኮንስትራክሽን ይባላል። በጣም ቆንጆ ድርጅት ነው። ይህንንም ተጠቀሙበት። ሌላኛው እና አራተኛው የምንመለከተው ሉለሙን ይባላል። ሉለሙን የችርቻሮና ፋሽን ስራዎችን የሚሰራ ነው። ይህ የስፖርት አልባሳትን ድርጅቶች የሚያመርቱ አሉ። በእነዚህ ውስጥ ገብታችሁ በመሸጥና ማኔጅ በማድረግ የምትሰሩ ከሆናችሁ ነው። ይህም እንግዲህ የስፖርት አልባሳት ድርጅቶች
በቫንኩቨር የሚገኝ ሲሆን ልዩ ቦታው ቫንኩቨር ይሰኛል። በካናዳ ውስጥ ዓለም አቀፍ ሰራተኞችን ይጋብዛል። ይህ ድርጅት የፋሽንና የስፖርት ትጥቆችን እንዲሁም ሌሎችንም የፋሽን ዲዛይኖችን የሚሰራ ሉለሙን የሚሰኘው ይህ ድርጅት በጣም ግዙፍ በዲዛይንና በቢዝነስ ማናጅመንት በቴክኖሎጂ ዘርፍ ሰራተኞች ወደዛ እንዲሄዱ ያደርጋል። ስለዚህ ይህንን የሚመለከታችሁ ሰዎች ብታመለከቱ ሉለሙን እመክራችኋለሁ። በዲዛይን በቢዝነስ ማናጅመንት ማለትም ውስጥ ላይ የቢዝነስ ማናጅመንት ሰራተኛ ስለሚፈልጉ ማለት ነው። በቴክኖሎጂ ዘርፍም ሰራተኞችን ዲዛይን ጋር የተገናኘ ስለሆነ ሰራተኞችን ቪዛ ስፖንሰር ያደርጋሉ። ይህንን ለሉመን የሚሰኘውን ይህን ድርጅትም አስቀምጬላችኋለሁ ዲስክሪፕሽን ቦክስ ላይ ይህንንም ተመልከቱት። አምስተኛ ላይ የምናየው ሮያል ባንክ ኦፍ ካናዳ ይሰኛል። የዚህ ጋር ተመሳሳይ ነው ከላኛው ጋራ። ሮያል ባንክ ኦፍ ካናዳ ሮያል ባንክ ኦፍ ካናዳ ሌላኛው የባንክ ግዙፍ ሰራተኞችን የሚወስድ ተቋም ነው። ይህም በካናዳ ውስጥ ሮያል ባንክ ኦፍ ካናዳ ሰርች አድርጉት ታገኙታላችሁ። በየአመቱ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ወደ ካናዳ ይሄዳሉ፣ ኢትዮጵያንም ጨምሮ ማለት ነው። ይጋብዛል። በመቶ ሺዎች የሚቆጠሩ ነው ያልኋችሁ፣ አስታውሱ። በመቶ ሺዎች የሚቆጠሩ የውጭ ሀገር ዜጎች ወደዚህ ሮያል ባንክ ኦፍ ካናዳ ወደ ተሰኘው ወደ ካናዳ ይሄዳሉ። ይህ እድል በጣም በጣም ወሳኝ እድል ነው፣ ተጠቀሙበት። በተለይ በቴክኖሎጂ በአይሲቲ ወይም በአይቲ ዘርፍ የተመረቃችሁ ሰራተኞች ካላችሁ የኢሚግሬሽን ጠበቆቻችሁን ጠበቆች አሉ እዛው ላይ የምታገኟቸው ይመደቡላችኋል። ለዚህን በመመደብ ሂደቱን ያቀላጥፉላችኋል። የኢሚግሬሽን ጠበቆችን የሚያዘጋጁላችሁ ራሳቸው ናቸው። ራሱ ሮያል ባንክ ኦፍ ካናዳ የተሰኘው ይህ ድርጅት ራሱ ነው የሚያዘጋጀው። ስለዚህ ይህንን ተጠቀሙበት። ሌላኛው ሲጂአይ ይሰኛል። ሲጂአይ የአይቲ አማካሪዎችን ነው። ይህ ደግሞ ይህ ድርጅት የሚቀጥረው ሲጂአይ የአይቲ አማካሪዎችን ነው የሚቀጥረው። በመላው ካናዳ ቅርንጫፍ ያለው የአይቲ ድርጅት ይሄ ነው፣ ግዙፉ ማለት ነው። የአይቲ ድርጅት በካናዳ ውስጥ ሲጂአይ የተሰኘው ድርጅት ነው። ይህም እንግዲህ ሰራተኞችን ከሌላ ሀገር አምጥቶ የመቅጠር ረጅም ልምድ አላቸው። ይህ ድርጅት በጣም የታወቀ በርካታ ጊዜያትን ያስቆጠረ ነው። በሲጂአይም የአይቲ አማካሪ ባለሙያዎችን ይፈልጋል። ይህንን መጠቀም ትችላላቸው። በድርጅቱ በኩል የስራ ግብዣ ወይም ጆብ ኦፈር ካገኛችሁ ለቪዛው ትልቅ እገዛ ያደርግላችኋል። በዚህ ድረገጽ ስትገቡ ማለት ነው። ሌሎች ተጨማሪ ድረገጾችንም እነግራችኋለሁ እንዴት ሰርች እንደምታደርጉ። እነዚህን ድርጅቶች አሁን የምነግራችሁን ድርጅቶች የምታገኙባቸው ድረገጾች አሉ፣ እነሱን እነግራችኋለሁ። ሌላኛው እና ሰባተኛው ሜጋ ኢንተርናሽናል ይሰኛል። አውቶሞቲቭ የአውቶሞቲቭ ሰራተኞችን የሚወስድ ነው። ማጋ ኢንተርናሽናል ወይም አውቶሞቲቭ የመኪና መለዋወጫዎችን የሚያመርት ድርጅት ነው። ስለዚህ ይሄ የሚመለከታቸው አውቶሞቲቭ ጋር የሚሰሩ ሰራተኞች ወይም ባለሙያዎች ወደ ካናዳን በዚህ ድርጅት በኩል ወደ ማጋ ኢንተርናሽናል በኩል መሄድ ትችላላችሁ። ለሜካኒካል ኢንጂነሮችና ለቴክኒሻኖች ትልቅ እድል አለው ይህ ድርጅት፣ ተጠቀሙበት። ማጋ ኢንተርናሽናል በካናዳ ውስጥ ነው የሚገኝ፣ ተጠቀሙበት። ለሜካኒካል ኢንጂነሮችና ለቴክኒሻኖች ነው ያልሁኝ፣ ይህንን ተጠቀሙበት። ሰፊ የኢንዱስትሪ ልምድ ያላቸውን ባለሙያዎች በብዛት ይፈልጋል። በቪዛ ስፖንሰርሺፕ ይወስዳል፣ በነጻ ማለት ነው። በነጻ ነው የሚወስድ። ይህንን አስታውሱ። ማጋ ኢንተርናሽናል ይሰኛል፣ አስቀምጨላችኋለሁ። ስምንተኛ አየር ካናዳ ይሰኛል። አየር ካናዳ ይህ እንግዲህ የአቪዬሽን ሰራተኞችን ነው፣ አብራሪዎችን ወይም ፓይለቶችን ነው የሚወስድ። እንግዲህ የሀገሪቱ ብሔራዊ የአየር መንገድ ኤር ካናዳ ይሰኛል። በተለያዩ ዘርፎች ሰራተኞችን ይፈልጋል፣ ከውጭ ሀገር ዜጎች ማለት ነው። ለአውሮፕላን መኮንኖች፣ ለአውሮፕላን ቴክኒሻኖች፣ ለፓይለቶችና ለከፍተኛ አመራሮች ዓለም አቀፍ ቅጥር ያካሂዳል ይህ ኤር ካናዳ የተሰኘው ድርጅት። ይሄም የሚመለከታችሁ ካላችሁ መጠቀም ትችላላችሁ። ዘጠነኛ አማዞን ካናዳ ይሰኛል። አማዞን ካናዳ የቴክኖሎጂና የሎጂስቲክ ባለሙያዎችን ነው የሚፈልግ። በተለይም አማዞን በካናዳ ውስጥ በከፍተኛ ሁኔታ እየተስፋፋ ያለ ድርጅት ነው። አማዞን ካናዳ በጣም ግዙፍ ድርጅት ነው። ሪሎኬሽን ፓኬጅ፣ የመኖሪያ ቦታ ማዛወሪያ ክፍያ እንዲሁም የቪዛ ድጋፍ በማድረግ የታወቁ ድርጅቶች ናቸው እነዚህ። አማዞን ካናዳ
የመኖሪያ ቤታችሁን ሁሉ ያመቻችላችኋል። ቪዛ በነጻ እንድታገኙ ያደርጋል። በጣም ግዙፍ ድርጅት ነው። ተጠቀሙበት ይህንንም። ሌላኛው ዲሎቴ ካናዳ ይሰኛል። ዲሎቴ ካናዳ ዲሎቴ ካናዳ ይሰኛል። ምክርና ኦዲት ነው። የምክርና ኦዲት ባለሙያዎችን ይፈልጋል። ለአካውንታንቶች፣ ለኦዲተሮችና ለቢዝነስ አማካሪዎች በጣም ወሳኝ ድርጅት ነው ዲሎቴ ካናዳ። ይህንንም ተጠቀሙበት። ለአካውንታንቶች፣ ለኦዲተሮችና ለቢዝነስ አማካሪዎች የውጭ ሀገር ሰራተኞችን ለመቅጠር የራሳቸው የኢሚግሬሽን ቡድን አላቸው። የሚገርማችሁ ይህ ዲሎቴ ካናዳ የተሰኘው ድርጅት በጣም አታገኙትም፣ ተጠቀሙበት። ዲሎቴ ካናዳ የውጭ ሀገር ሰራተኞችን ለመቅጠር የራሳቸው የኢሚግሬሽን ቡድን ያላቸው ድርጅቶች ናቸው። እንደዚህ አይነት ድርጅት በጣም ውድ ነው። ይህንንም ተጠቀሙበት። ስለዚህ እንዴት ነው የምታዘጋጁት? ፕሮፌሽናል ሲቪ አዘጋጁ። ፕሮፌሽናል የሆነ ሲቪ ማዘጋጀት ይኖርባችኋል። ሲቪያችሁ በካናዳ ስታንዳርድ መሆን ይኖርበታል። ካናዳን ፎርማት ሲቪ አዘጋጁ። ይህን እንዳዘጋጃችሁ ሊንክደን ፕሮፋይል ሊንክደን አካውንት ክፈቱና እዚህ ውስጥ ፕሮፋይላችሁን አዘምኑት። ካዘመናችሁት በኋላ ኦፕን ቱ ወርክ የሚለውን በማብራት አካውንታችሁን አክቲቭ ካደረጋችሁ በኋላ ስራ ሰርች ታደርጋላችሁ። ስራ መፈለግ ነው ያለባችሁ ሊንክደን ፕሮፋይል ውስጥ ማለት ነው። አንድ በዚህ ትፈልጋላችሁ። ሌላኛው የስራ ድረገጾችን እነዚህን የዘረዘርሁላችሁን 10ሩን ድርጅቶች የምታገኙባቸው በዋናነት ደግሞ ማለት ነው ልንገራችሁ። የዚህ በፊትም ሰርችላችኋለሁ። ኢንድድ ካናዳ፣ ግላስዶር፣ ሊንክደን፣ ቪዛ ስፖንሰርሺፕ የሚሉ ቃላቶችን እነዚህን ተጠቅማችሁ ብራውዘር ላይ ሰርች አድርጉ። ግልጽ ነው። ኢንድድ ካናዳ፣ ግላስዶር፣ ሊንክደን እንዲሁም ቪዛ ስፖንሰርሺፕ ካናዳ ብላችሁ ጻፉ። እነዚህ ድረገጾች ናቸው። አሁን 10ሩን የዘረዘርሁላችሁን ድርጅቶች በእነዚህ ድረገጽ ውስጥ ታገኛችኋላችሁ፣ ያገናኟችኋል ማለት ነው። እዚህ ውስጥ ገብታችሁ ማየት ትችላላችሁ። ስለዚህ በካናዳ መንግስት በኩል የሚሰጠውን ማንኛውንም በካናዳ ውስጥ ያሉ ድርጅቶችን ድረገጻቸውን እዚህ ውስጥ ታገኙታላችሁ። የእነሱን ስራ ሲወጣ አጠቃላይ የቫካንሲ ጉዳይ በኢንድድ ካናዳ፣ በግላስዶር፣ በሊንክደን ላይና በቪዛ ስፖንሰርሺፕ በእነዚህ ውስጥ ታገኟቸዋላችሁ። ስታገኟቸው ኤልኤምአይ ወይም የቅጥር ፍቃድ መኖራቸውን ይህንን ቸክ አድርጎ እዚህ በፊትም ነግሬያቸዋለሁ። ዓለም አቀፍ የሆነ የሲቪ ፎርማት አዘጋጁ። በዚህ መልክ ወደ ካናዳ መሄድ ትችላላችሁ። እነዚህን ድረገጾችን ኢንድድ ካናዳ፣ ግላስዶር፣ ሊንክደን እና ቪዛ ስፖንሰርሺፕ እንዲሁም ሌሎችንም ከላይ ዲስክሪፕሽን ቦክስ ላይ ያስቀምጨላችኋለሁኝ። ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ ጥያቄውን ጻፉልኝ። ኮሜንት መስጫ ሳጥኑ ላይ ሊንክ ስለማይቀመጥ ዩቱብ ስለሚከለክል ነው ዲስክሪፕሽን ቦክስ ላይ የማስቀምጥላችሁ። ኮሜንት መስጫ ሳጥኑ ላይ ሊንክ ማስቀመጥ ክልክል ነው፣ አይቻልም። እኔ የማስቀምጥላችሁ የምትፈልጉትን ሊንክ እየገባችሁ የምታዩ የቪዲዮው ዲስክሪፕሽን ቦክስ ላይ ነው። እዛ ላይ እየገባችሁ ማየት ትችላላችሁ። ለዛሬ ይህንን ይመስላል ያዝሁላችሁ ቪዲዮ። ሰነ ጊዜ ተመኘውላችሁ። ግልጽ ያልሆነላችሁን ነገር ጠይቁኝ።